ተመልካቾቻችን እንዴት ናችሁ? ዛሬ ሚዲያቸው ከቡድን አባላችሁ ጋር በንጉ ተስፋ በሚል ፕሮግራማችን እንዴት ተማሪዎች ጎበዝ መሆን እንዳለባቸው እና እንዴት በፈተና ወቅት እንዴት እንደሚያደርጉ እናስተዋውቅላችኋለን። ላይክ እና ሰብስክራይብ ማድረግ አሁን ፈተና የተቃረበው እና ተማሪዎች በሚፈተኑበት ጊዜ ትምህርታቸውን በደንብ ማጥናት እንዳለባቸው እና ፔሪድ ወይም ደግሞ ስኬጁል በማድረግ እያንዳንዱ ትምህርት ከስር ማጥናት ስለዚህ እያጠኑ የሚሄዱ ከሆነ በትምህርታቸውም አይወጡም ማለት ነው። ጥሩ ውጤት የማምጣት እድላቸው ከፍተኛ ነው። በዚህ ፕሮግራማችን ላይ እስከ መጨረሻው ድረስ እንድትከታተሉ እያደረግን ወደ ርዕሰ ጉዳያችን እንገባለን። በተለይ ደግሞ ከትምህርት የሚሆኑ ተማሪዎች ተስፋ የሚሆኑ አዲስ ፕሮግራሞችን አዲስ ዛሬ የምንወያየው ተማሪዎች ከፈተና በፊት ማድረግ በሚገባቸው ነገሮች ነው። ወደ ፕሮግራሙ ሄድ አካታተል በዛሬ ፕሮግራማችን ደግሞ የምናወራው ተማሪዎች ከፈተና በፊት ምን ማድረግ እንዳለባቸው ስለምን ነገር መዘጋጀት እንዳለባቸው እናወራለን። በዚህ ፕሮግራማችን ውስጥ አንዳችን መልሰን ስላለን እሺ እኔ በተሰብ ልንነጋገርበት የማስበው ተማሪዎች በፈተና ጊዜ ፈተናቸውን በደንብ ውጤት እንዲያመጡ ማጥናት አለባቸው። ይህን ደግሞ ማንኛውም ሰው ያውቃል። ስለዚህ አጥንተናል ብለው ደብተራቸውን ብቻ መግለጥ ዋጋ የለውም። ስለዚህ ማጥናት አለባቸው ማለት ነው። ፔሪድ በመያዝ እንደገቡ ትንሽ ረፍት አድርገው መክሰስ በልተው ከዛም ደብተራቸውን ገልጠው ከስር ማጥናት አለባቸው። በዚህ ርዕሰ ጉዳያችን ላይ መጀመሪያ ላይ ሙሉ የተማርነውን ባለማስተር ሙሉ የተማርነውን በአንድ አጥንተን በፈተና ጊዜ መጨረስ አንችልም። ለዛም ከስር እናጥነው ብዬ እኔ አስባለሁ። ተማሪዎች ደግሞ በፈተና ወቅት ማድረግ የሚገባቸው ነገሮች ከሆኑት መካከል ማንኛውም ተማሪ በመጀመሪያ የሚያስፈልገው ቁጥር መያዝ አለበት። ይህም ደግሞ በፈተና ወቅት ከሌላ ተማሪ እንዳይበደር ይጠቅማል። ሌላም ደግሞ ራስን አለማጨራል ወይም ደግሞ ቴንሽን አለመሆኑ የአብዛኞቹ ተማሪዎች ችግር በራሳቸው ባለመተማመን ነው። በራሳቸው በማይተማመኑበት ጊዜ ቴንሽናቸው ይሰርቃል ወይም ደግሞ ትኩረታቸው ሙሉ ለሙሉ ከትምህርታቸው ጋር አይሆንም። እነሱ የሚያስቡት ስለሚወዱት እንጂ ስለሚያልፉት አለ። በዚህ ጊዜ ደግሞ በጣም በተለያዩ አጋጣሚ ሰዎች ወይም ተማሪዎች ፈተናቸውን ለመውደቅ የሚጋለጡበት በእነዚህ ከሆኑት መካከል አንዱ ቴንሽን ነው። ስለዚህ በፈተና ወቅት ማድረግ የሚገቡ ነገሮች ከሆኑት መካከል አንዱ ማድረግ እንደምንችል አውቀን ያለ ቴንሽን ወደ ፈተና መግባት አሪፍ መፍትሄ ብዬ አስባለሁ። በዚህ ሀሳብ ውስጥ ትክክል ነሽ ብዬ አስባለሁ። ግን ደግሞ አንዳንድ እንደ ራሳቸው የሚወስዱ ጥያቄዎች ሊሆኑ ይችላሉ። አንብቦት እንኳን ሊረፉት የሚችሉትን ጥያቄ ቅድም የሆነ ገልጸዋለች ከስር ተስማማለሁ። እናም ተማሪዎች በሚፈተኑበት ጊዜ መጨናነቅ የለባቸው እንደሚያልፉ ማወቅ በራሳቸው መተማመን ያስፈልጋል። ስለዚህ በራሳቸው የሚተማመኑ ከሆነ ፈተናቸውን የማለፋቸው ከፍተኛ ይሆናል ማለት ነው። ስለዚህ እንደገቡ ሁሉንም ትምህርት በአንድ ማጥናት የለም። ምክንያቱም አይምሯችን ትንሽ እያወቀ በጣም ብዙ የማወቅ እድላችን እንዲሰፋ ከፈለግን በጣም ትናንሽ የሆኑ ትምህርቶችን ማጥናት አለብን። ሁሉንም በአንድ ጊዜ አይቻልም። ምክንያቱም አይምሯችን በጣም ይጨናነቃል። እናም ለማጥናት በጣም ስለሚከብደን ለፈተና ጊዜ መረጋጋት እንዳለብን ያስባል። አሁን ትንሽ በወራሽ ነገር ላይ ብዙ ሁሉም ነገር እንስማማለን። ምንድነው ብዙ ጊዜ ከፈተና በፊት ብዙ ጊዜ የመጨናነቅ ስሜት ተማሪዎች በተለይም ደግሞ የፈተና ጊዜ ስለሆነ በዚህ ጉዳይ ላይ በደንብ መወያየት ይኖርብናል። ምንድነው አንዳንድ ጊዜ አንዳንዶቹ ተማሪዎች ጭራሽ የሚያጠኑትን ደብተራቸው አያዩትም። አንዳንዶቹ ደግሞ ዝም ብለው አሁንም ያለምንም እረፍት ማጥናት አንዳንድ ጊዜ ዝም ብለን ስናጠናት ዝም ብለን በምናጠናበት ጊዜ እረፍት ያስፈልገናል። እንዲሁም ደግሞ በመሀል የተለያዩ ነገሮችን ማድረግ ይኖርብናል ብዬ አስባለሁ።
ሀሳብ በጣም አሪፍ እና ጥሩ ነው ብዬ እገምታለሁ። ሌላው ደግሞ ምንድነው ተማሪዎች በፈተናው ሊያደርጓቸው የሚገቡና ሊያጠናቸው የሚገቡ የፈተና መርሃ ግብር ለምሳሌ ነገር አማርኛና እንግሊዝኛ እንደ ምሳሌ ወስደን ያንን እንትን ብትል ከሆነ በፕሮግራም በማጥናት ጥያቄዎችን በማውጣት ተማሪዎች ከፈተና በፊት በቀላሉ ጭንቀታቸውን ረስተው ጥናታቸውን በአግባቡ አጥንተው ትልቅ ደረጃ ላይ ይደርሳሉ ወይም ደግሞ አሪፍ ውጤትን ያመጣሉ ብዬ እገምታለሁ። ማንኛውም ተማሪ ብዙ መጨናነቅ የለበትም። በፈተና ጊዜ በኮንፊደንስ ነው ማለት ነው። ስለዚህ በኮንፊደንስ ማጥናት አለብን። ስለዚህም ሁሉንም ትምህርት በአንድ ጊዜ ከሚያጠና አንዳንዱ ትምህርት አሁን በቀን 3 ቢያጠና ይበቃዋል ማለት ነው፣ ወይም 2 ወይም ደግሞ 3። ስለዚህ በአንድ ቀን ሁሉንም የሚያጠኑ ተማሪዎች በዛ በሚያጠኑበት ጊዜ የፈተና ሊፈተኑ ሲሄዱ ይጨናነቃሉ፣ አይምሯቸው ትክክል አይሆንም። ስለዚህ አይምሯቸው ከተጨናነቀ ደግሞ ፈተናቸውን ይወድቃሉ። ስለዚህ ፈተናቸውን ከሚወድቁ ይልቅ ከስር ከስር ትንሽ ትንሽ ቢያጠሩ እያስባል። አንዳንድ ጊዜ ተማሪዎች በሁለት አይነት መንገድ ይወድቃሉ ወይም ደግሞ ከትምህርታቸው ይሰናከላሉ። ከእነዚህም አንደኛው ባለማጥናታቸው ወይም ደግሞ ዝም ብለው በመወሰን ወይም ደግሞ የተለያዩ ነገሮችን የተለያዩ ለበኋላ ይደርሳሉ የምትላቸው ነገሮች ያደረጉ አሁን ማድረግ ያለብን ነገር ደግሞ ለበኋላ የሚያስተላልፈዋል። ደግሞ እንግዲህ ብዙ ጽናቶችን በማጥናት በራስ በማጨናነቅ ፈተናን መውደቅ ላይ እናንተ እስኪ በዚህ ጉዳይ ላይ ምን ታደርጋለች? በኋላ ሁለተኛው ያነሳሽው ሀሳብ በጣም ተናግረሻል። ምክንያቱም ቅድም ምህረትም ገልጸዋለች። ዝም ብለን ፈተና ደረሰ ሲባል ማጥናት የለብንም። ከስር ከስር ማጥናት እና ትንሽ ትንሽ እያደረግን የምናጠና ምን ጊዜ ሁላችሁም ባላችሁ ሀሳብ ላይ በደንብ እስማማለሁ። ምንድነው ተማሪዎች ትክክል ነሽ የሆነ በሁለት መንገድ ይወድቃሉ። ሌላኛው ደግሞ መንገድ ምንድነው በራስ ባለመተማመን ነው። ተማሪዎች እንደ ራሳቸውን በማያምኑበት ጊዜ ወይም ቴንሽን በሚሆኑበት ጊዜ በእርግጥ በእውነት አሪፍ ውጤት ያመጣሉ ለማለት አልችልም። ምክንያቱም በራስ መተማመን የሚጠይቅ ነገር ነው። ምንድነው ሰዎች ወይም በተማሪዎች ርዕሰ ጉዳይ ስለምናወራ ተማሪዎች በራሳቸው የማይተማመኑ ከሆነ ፈተናው እንደሚወድቁ ግልጽ ነው። ምክንያቱም ሰዎች በራሳቸው መተማመን አለባቸው። ስለዚህ ከማጥናት ባሻገር ከአስተማሪና ከተማሪው ጋር ያለንን ማህበራዊ ግንኙነት በማጠናከር ያለንበት የውስጣችን ኢትዮጵያዊ ፍርሃት መቀነስ እንችላለን። እንዲሁም ይሄ ከፈተና በፊት ማድረግ የሚገቡ መፍትሄ ነው ብዬ አምናለሁ። ሀሳብ በደንብ ተስማምቻለሁ። ቴንሽን የሚሆኑበት ምክንያት ሲጨናነቁ፣ በፈተና ጊዜ ደግሞ መጨናነቅ አያስፈልግም። ስለዚህ መጨናነቅ አያስፈልግም። ምክንያቱም በደንብ የምናጠናው ወይም ደግሞ ትንሽ እያደረግን የምናጠና ከሆነ ለአይምሯችንን በቂ እውቀት እናገኛለን እና በተጨማሪም ቴንሽናችን አይሰነቅም ማለት ነው። ፍርሃት ውስጥ አንገባም። ስለዚህ ከስር ከስር እያደረገ ፈተና መጣ ሲባል ቶሎ ብሎ ደንገጥ ብሎ ማጥናት አይደለም። ሁሉ ዛሬ የተማረውን በሙሉ ዛሬ እየጣፍሮ እናነባለን። ከዛ ነገ ደግሞ ለምን ሲሆን እናነባለን ማለት ነው። እንደዛ እያለ ከስር ከስር የምናነብ ከሆነ ለውጤታችንም ጥሩ ውጤት የምናመጣ ይመስላል። ፈተናው በፊት የሚነሳ ጥያቄ አለ። ፈተናው ሰዓት ጀምሮ የክለሳ ጥያቄ በሚሰጡ ጊዜ በትክክል አስተማሪ ማዳመጥ አለብን እና ሲያስተምሩንም የተለያዩ ያጻፉትን ነገር ግን በቃል ሊያምኑ ይችላሉ። በቃል የተናገሩትን ደግሞ ፈተና ላይ እንደመግለጽ አስተማሪ በቃል በተናገርሽው ሀሳብ በደንብ እስማማለሁ። አብዛኛው ጊዜ አስተማሪዎች ያላቸው ዘዴ ወይም ቢሆነው ቢኖር የክለሳ ሳምንት ላይ የሚናገሩትን ቃላት ወይም ደግሞ የሚጽፉትን በደንብ በማዳመጥ ውጤታማ ሊሆን እንችላለን። በእርግጥ በብዙ ልፋት አንዳንድ ጊዜ ኤክሶችን ወይም ደግሞ ስህተቶችን ልናገኝ እንችላለን። ነገር ግን በፈተና ሰሞን ወይም በፈተና ሳምንት በክለሳ ላይ በፈተና ሰሞን ካለው በክለሳ ሳምንት ላይ አስተማሪዎች የሚጠቀሙት አንዱ ብልሃት ቢኖር ወይ ጥያቄ ይጽፋሉ ወይም ደግሞ ይናገራሉ። በዛ ጊዜ ሾርት ኖቶችን በማውጣት በምናጠናበት ከሆነ ከፈተና በፊት ይሄ በጣም አንዱ የሚረዳን ዘዴ ነው ብዬ አምናለሁ። እንዳትስ አሁን ትልል ነው ስሳችን ያነሳችሁት ሀሳብ በጣም ጥሩ ለሌሎች ሰዎች በጣም ጠቃሚ ሊሆን የሚመስለው ነው። እንግዲህ በዚህ ነገር ሲስማሙ ምንድነው መጀመሪያ ላይ ጥናቶችን ማለት ደግሞ የተለያዩ ነገሮችን ወላጆቻችን ጋር
የሚያሳልፉባቸው ጊዜዎችም አሉ አይደለ? እነሱም ደግሞ በስነ ስርዓት የምናደርግ ምናምን ከሆነ ውጤታችን ያለ እሺ እኔም በአንቺ ሀሳብ እስማማለሁ። ቅድም እንደተናገርሽው በክለሳ ጥያቄ ሊሆን ይችላል ማብራሪያ ይጽፉልን። ስለዚህ ኖት ላይ ሳትሆን በክለሳ በሚያመጡበት ጊዜ በቃላቸው የሚጨፍሩብን ሀሳብ አለ። ስለዚህ ሀሳቡን ደግሞ እንዳይጠፋብን ወይም ደግሞ እንዳንረሳ ከፈለግን ከደብተር ጀርባ ሊሆን ይችላል፣ ማስታወሻ ላይ ሊሆን ይችላል፣ በተለያዩ ወረቀቶችም ሊሆን ይችላል። እሱ ላይ በመመዝገብ ከምናጠነው ትምህርት ጋር አንድ ላይ ብናጠነው ጥሩ ነው ብዬ አስባለሁ። በደንብ እስማማለሁ። ስለዚህ ከፈተና በፊት ማድረግ የሚገቡ ነገሮች ከሆኑት መካከል ሾርት ኖቶችን በማውጣት በክለሳ ሳምንት አስተማሪዎችን በማዳመጥ መሰል ሌሎችም ተናግረናል። የዛሬ ፕሮግራማችን ይህንን ይመስላል። ከዚህ ፕሮግራም እንደተረዳችሁ አንጠራጠርም። እኔ ሊዲያ ብትሆን አንዱ የቡድኑ አካል ነኝ። እኔ ሆነ ደግሞ የተለያዩ ሀሳቦችን በማጋራት ያገዝኳቸው እኔ ምህረት ግርማኝ ከአባሎች ጋር የሚበለን ተማሪ ነኝ። ዛሬ ያስተማራችሁ ሀሳብ ለፈተና ጊዜና ከፈተና በፊት ያለ ሀሳብ። እሺ በዛሬው ፕሮግራማችን እንደተማርነው አንጠራጠርም። ለነገው ተስፋ በሚሉት ካላቸው ላይክና ሰብስክራይብ ማድረግ እናመሰግናለን።